እኛ አፍሪካውያን የስልጣኔ ፈርቀዳጆች ችቦ ለኳሾች ነበርን። ነገር ግን አሁን ላይ የኋላ ቀርነትና የድህነት ምሳሌ ሆነናል። እውነታው ግን አሁንም ታላቅ ህዝቦች የዓለም ኢኮኖሚ መተንፈሻ ሳንባዎች መሆናችን ነው። ትናንትና እምኛ እንገዛም ብለን በአንድነት የውጪ ወራሪን ከሀገራችን አስወጥተን ነፃነታችንን አውጀናል። ለዚህ ነፃነት ትግል እኛ ኢትዮጵያውያን ፈርቀዳጆቹ ነን። ትናንትናን በአንድነት አልፈናል። መለያየታችን ደግሞ በጠላት እጅ ይጥለናል። አንድነታችን ኃይላችን ነው፣ ክፍፍላችን ደግሞ ውድቀታችን ነው። ለልጆቻችን ነፃነት፣ ሰላምና አንድነት የሰፈነባትን ኢትዮጵያን በልጆቿ ደም ታፍራና ተከብራ ለዘላለም ትኖራለች። ህልም አለኝ በስልጣኔ የተራቀቀች ሀገርን ለማየት። ህልም አለኝ የራሷን የባህር በር ያላትን ሀገር ለማየት። ህልም አለኝ